በጸጋ መዳን እንደፈለጉ የመኖር ዋስትና ነው ላይሰንስ ነው ወይ ፍቃድ ነው ወይ ጳውሎስ በጽኑ ይቃወመዋል በጣም በጽኑ ይቃወመዋል የመንጃ ፈቃድ ትምህርት ቤት ተመረሽ መጨረሻ ላይ ስታልፊ ላይሰንስ ይሰጥሻል ፍቃድ የማሽከርከር ፍቃድ እሷን ላይሰንስ መንጃ ፈቃድ ካልያዝሽ ትቀጫለሽ ጸጋ ኃጢአትን የመሾፈር ኃጢአትን የመንዳት ላይሰንስን ፍቃድን አይሰጥም እንዲሁም ቀድሞ የነበረችን ፍቃድ ይወስድብሻል ጸጋ ፍቃድ ተጪ ሳይሆን ፍቃድ ነሺ ነው አሁን በላቸው ነገሮች በዝርዝር መጣባቸዋለሁ ግን ትንሽ ጠንካራ ያለው ነገሮች ልናገር ሲሪየስም ስለሆነ ሌላው ጸጋ አንድን ሰው ከባርነት ወደ ባርነት ያሻገረ የእግዚአብሔር መሳሪያ ነው የዳነው ለባርነት ነው ድነት ወደሞ ጸጋ ባሪያ ሳዳሪን እንጂ የለወጠው ባርነትን አልሻረም ባሪያ ሳዳሪን ነው ያስወገደው ሮሜ ምዕራፍ 6 ላይ ሲናገር ጊዜ ያበቃንም እንጂ ምን ይላል ቀድሞ ኃጢአት ይገዛን ነበር አለ አይደል ሮሜ ምዕራፍ 6 ምዕራፍ 7 እሱ ነው የሚያወራው ምዕራፍ 8 እኔም ወዶን ነገር ማድረግ አልችልም አሁንም ማረገውን ያደለው አሁንም ማረገው ኃጢአት ነው ኃጢአት ገዢ ነበር በክርስቶስ ስንድን አሁን ኃጢአት አይገዛችሁ ማለትና ጽድቅ ግን ይገዛችኋል አለ ስለዚህ መገዛት አለ የለም አሁን ቀድሞ መገዛት ነበር አልነበረም ነበር አሁን መገዛት አለ የለም አለ ግን ቀድሞ ይገዛን የነበረው ምንድነው ኃጢአት አሁን የሚገዛን ምንድነው ጽድቅ ስለዚህ የተለወጠው ባሪያ ሳዳሪ ነው አይደለም ነው ባርነት ግን አለ የለም እኔ አሁን የጌታ ባሪያ ነኝ የጌታ ፈቃድ አገልጋይ ነኝ ቀድሞ ሮሜ ኤፌሶን ምዕራፍ 2:3 ላይ ሲናገር በአየር ላይ ስልጣን ላላቸው አለቆች ስልጣናት ለሚላቸው ፈቃድ ተመላለሱ ነበር እንዴም የልቡናችሁን ፈቃድ እየፈጸማችሁ ተመላለሱ ነበር አለ አይሽ ቀድሞ አንቺ ላይ ሰለጥን የነበረው ፈቃድ አንድም የራስሽ ሁለትም የተጣን ነው አወቅሽም አላወቅሽም ጌታን ያላወቀ ሰው ህይወት ላይ የዲያብሎስ ፈቃድ ይሰራበታል የራሱም የስጋው ፈቃድ ይሰራበታል ክርስቶስ ያዳነን ከዚህ ፈቃድ ሲሆን ከዚህ ፈቃድ አድኖ ለሱ ፈቃድ ግን ባሪያዎች አደረገን ስለዚህ ድነት ወደሞ ጸጋ ከባርነት ወደ ባርነት ነው ከኃጢአት ባርነት ወደ ጽድቅ ባርነት ነው የባሪያ ሳዳሪ ግን ለውጥ ተደርጓል እሺ ይሄን ሐሳብ በጥሩ መልኩ ላንተው በቲቶ ምዕራፍ 2 ላይ በጣም ብዙዎቻችን የምናውቀው ቃል አለ ቲቶ ምዕራፍ 2 ቁጥር 11 ላይ ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧል ይህም ጸጋ በኃጢአት መኖርን ዓለመምኞትን ክደን በአሁኑ ዘመን ራሳችንን በመግዛት በጽድቅ በእውነተኛ መንፈስ ሕይወት እንድንኖር ያስተምረናል አለ አየሽ እግዚአብሔር አዳነን አለ እንዴት አዳነን ሲባል በጸጋው ጸጋ ማለት ለማይገባው ሰው የሚሰጥ ነፃ ስጦታ ነው ስለዚህ ሮሜ ምዕራፍ 3 ከ21 ጀምሮ ካየሽ እንዲያው በጸጋው ድነዋል ይላል እንዲያው ማለት ፍሪሊ ማለት ነው ምንም ታታውጪ በሳቤስቲ ያልከፈልሽም ግን ነፃ ሆኖ የመጣው ድነት ግን ነፃ በነፃ የዳንበት አዳዳን ግን ሁለተኛው ላይ ምን ይላል ይሄ አዳነን ጸጋ የሚያስክድ ጸጋ ነው ይላል ዓለማዊነትን ኃጢአተኝነትን እምቢ እንድትይ ባይዘው ከባድ ቃል ነው መካድ ማለት የምታቂውን ነገር አላቆም ብሎ መሸምጠጥ ማለት እኮ ነው ክለት እኮ እንደዛ ነው እኔ አሁን አንቺን አቅሻለሁ መንገድ ላይ ሄይ አበትሲ ማንነሽ ብለሽ ማለት ነው አረብና ታታሹፍ እኔ አላውቅ እንዴ ሪቨር ቲቪ ነው ያው እግዚአብሔርን አላቀሽም ብለሽ ምን ይሰማሻል ክህደት የማያውቁት ነው ካላወቁሽም ምን ክድሻለሁ አላቀሽም ነው ምንሽ ጸጋ ቀድሞ ትኖሪበት የነበረውን የህይወት አኗኗር ስርዓት ካሁን በኋላ ተፋተናል አላቀህ ማለት እኮ በጣም ከባድ ነው አብረሽ 30 ዓመት 40 ዓመት 20 ዓመት አብረሽ የኖርሽውን አኗኗር ከዛሬ ጀምሮ ትቸዋለሁ ማለት ጸጋ ያስጨክናል ለምን ለክህደት አንድ ኃጢአተኝነትን ዓለማዊነትን እምቢ እንድትይ ያደርግሻል የሚያስክድ ብቻ ሳይሆን የሚያስተምርም ደግሞ ነው ራስን መግዛትን በጽድቅ መኖርን እግዚአብሔርን መፍራትን ያስተምራል ይላል እንግዲህ በጸጋ ውስጥ ለስጋ ፈቃድ መለቀቅ ሳይሆን ያለው ከስጋ ፈቃድ መነጠል ነው ያለው ለዚህ ነው ገላትያ ምዕራፍ 5 ሲናገር በነጻነት ለነኖር ክርስቶስ ነጻ አወጣን ነገር ግን ነጻነታችሁ አርነታችሁ ለስጋ አርነት አይስጣል ወይ ደግሞ የስጋን ፈቃድ የምትፈጽሙበት ምክንያት አይሆን ነው ይላል አይሽ አንዳንድ ሰው ነጻ አውጥቻለሁና ለስጋ አርነት ይሰጣል ነጻነት ለስጋ አርነት ሰጪ አይደለም እንዲሁም ራስን መግዛት የሚያስተምር ነው ይላል ራስን መግዛት ማለት እኮ ፍሬን መያዝ ማለት ነው መኪና ስትነጂ ፍሬን ተበጠሰ የሚባለው ምንድነው እየነዳሽ ይሄ ፍሬን ፔዳል የሚባለው ነገር ስትነኪው እምቢ አለ ማለት ካገኘው ነገር ጋር ይጋጫል በጣም አደገኛ ነው ድሮ ይሄ ነበር ህይወትሽ ፍሬን አልባ ነበርሽ እንዲህ ያረሽ ይሄርሽ
ከስርቆት ጋር ከወንብድና ጋር ከዝሙት ጋር ገጭ ነው የምትይው አሁን ግን ጸጋ ራስን መግዛት ያስተምራል ማለት ፍሬን ይሰጥሻል ፈተናው አለ ግን ኖ ብለሽ ትረግጫለሽ ፍሬን ቀጥ ይላል አይሽ ጌታን ስንቀበል ወደ ብረትነት አልተለወጥንም ምንም ስሜት እኮ የለንም ዝሙት ላይ ማራኔ ሳይሰማኝ አይደለም እትዩ እኮ ቻሌንጁ አለ ቀድሞ ይኖርሽበት ኖሮ እኮ ይፈትንሻል እስራኤል ተፈትነው እንደነበረ ድሮ በግብጽ እንበላው የነበረው ዱቦ በጢሁ ነጭ ሽንኩርት እንዳለ አንዳንዴ ይሸትሻል ግን ፍሬን ትይዣለሽ ጸጋ ፍሬን አታጅ ነው ለቃቂያ ከተለቀቅሽማ የቀድሞ ነበርሽ ቤት ውስጥ ገባሽ ማለት ነው ስለዚህ ጸጋ በነፃ ይዳንበት ነው በእግዚአብሔር ደም ወርዳታ ምን ኖርበት ነው ከኃጢአት ውጪ እየሆንሽ የምትኖሪበት ነው